ሰላም ተመልካቾች እንዴት ናችሁ? ዛሬም እንግዲህ በቀነኒ ሞት ዙሪያ በጣም በርካታ ነገሮች እየወጡ ይገኛሉ። ሌላው ደግሞ እንግዲህ እዚህ ጋር ተመታ አቢዝድ ተደርጋ ተመታ ሙሉ ለሙሉ በደንብ የሚያሳይ በቅርብ ሰዎቿ የወጣ መረጃ ነው። እንግዲህ ሙሉውን አስደምጣችኋለሁኝ። እንዴት ራሱ እንቅልፍ ራሱ ይመጣል? አሁን ስታስቡ አይ ነው ልቤ ይነግረኛል ቺ ልጅ አቢዩዝ እንደተደረገች ህሊና የሚነግረኛል። በቃ ገብቶሻል። ቤት ውስጥ ግን በሰላም አልቀመጥም። ማለት እዚህ ስመጣ ካን አክት ስትሮንግ ምናምን ነው ማስመሰሉም ይቻላል፣ ግን በቃ ኢትስ ሪሊ ሃርድ። እህቴ ምን ሆናለች? በቃ እኔ ጥያቄ ይሄ ነው። በቃ እህቴ ምን ሆነች? ምን ሀፕን አረገባት? ምን ያህል ብትጎዳ ነው እንደዚህ ሳሳቸው? ቤት ውስጥ አሁን ብቻዬን ስቀመጥ አባቷ ትዝ ይሉኛል። ችስ እኮ ገብቶሻል ብለሽ አሳድገው ማንም ነጥቋቸው ከእንደገና ደግሞ ይሸፈናል። የእሳቸው መቃጠልት በቃ ይታየኛል። ቢንገበገቡ ነው የሚይዙት፣ የሚጨብጡትን ቢያጡ ነው እንግዲህ በሚዲያ ሊወጡ ልጄን ምን አረካት ከፎቅ ራሷን ወረወረች ነው ያልከኝ፣ ግን አልወረወረችም እየተባለ ነው። ልጄ ጨዋ ናት፣ ልጄ እንዲህ የምታረግ አይደለችም፣ ጸባዩዋ መልካም የሆነች ልጅ ናት። አባት ልጁን ሲወድ ለልጁ እንዲህ ነው የሚያወራው፣ ስለ ልጁ እንዲህ ነው የሚያወራው። ልጄ ጨዋ ልጅ ናት፣ ጸባዩዋ መልካም የሆነች ልጅ ናት፣ ልጄ ራሷን ከፎቅ አትወረወር። ሲሪየስሊ ገብቶሻል? እንደዚህ ልጃቸውን የሚወዱ አባት ልጃቸውን ተነጥቀው ዋይ ናት ወይ? ለምንድን ነው ማንጠይቀው? ለምንድን ነው ማልጠይቀው? ፎቶውን አንሺ፣ አላነሳም። what really happened to her? እኔ እግዚአብሔር ምስክሬ ነው። ላይክ ጸጥ ሲል ማለት ነው ቤት ውስጥ ምናምን ጸጥ ሲል ምናምን ሁለት አልቅሻለሁ። አንዴ እንደውም ከጁሪ የምትባል ጓደኛዬ ጋር እዚህ ቲክቶክ ላይ እኔ ጋር ከፍትልጅ ጋር ተደዋውለ ሰቅሰቅ ብለን አለቀስን። ምክንያቱም I want to talk about her ማውራት እፈልጋለሁ ግን ማውራት አልችልም። ምክንያቱም አንበጣው በዛብኝ። እዚህ ላይ መጡና ኮመንት ይልኩልኛል። ከዛን እነሱን ለማስደስ ጀሪ ገመቺ ሱፍ ጣፊ ምናምን ይሉኛል። ህሊናይስ እናንተ ህሊናይስ እንዴ! ሆዴ እኮ ቆሰለ። ከፎቅ የወደቀ የለም። ከፎቅ ላይ የወደቀ ሰው የለም። ሲሪየስሊ ከፎቅ ላይ የወደቀ ሰው የለም። እንዴት ወንድ ልጅ ሴት ላይ ይዘነዝራል? ጋይስ ሴቶች፣ ፍቅር ሊጎዳሽ አይገባም። ፍቅር እንኳን ፊዚካል ፔን ኢሞሽናል ፔን ሊያደርስብሽ አይገባም። አለቀ። ኢዘር ወይ ፍትህ እፈልጋለሁ እኔ። ባይገላትም ድንገት እንኳን አለፈች ይባል። ኦኬ ድንገት አለፈች ወይ ራሷን አጠፋች። ስቲል ዲስ ፒክቸር ሁሉ
ሁሉን ነገር ይነግረኛል። ሁሉን ነገር ይነግረኛል። እኛው ገደላት አለች፣ እንዲህ አለች። ነገ ደግሞ የሆኑ ገረድ ሴቶች አሉ የጠመዱኝ በእግዚአብሔር እንደ መንጠቆ ላይ የተላጠፉ ነው የሚባለው። እናንተ ሴቶች ስለ ቀነኒ ያወሩ። ኦኬ አንዷ እዛ መሀል ደግሞ ባልሽ የሚቀጠቅጥሽ ነሽ አቅሻለሁ፣ እንደውም ኡበር ልኬልሻለሁ አይደል? እርጉዝ ሆነሽ ሲቀጠቅጥሽ ስለ ቀነኒ አውሪ አንቺ ከብት። ስለ ቀነኒ አውሪ። እኔ መቅዲ እንዲህ አለች ስታወራ ትስቃለች። ኤግዚስተንሴ ባዝር ያደረግ ኤርዝ ኦኬ ይደርሳል። በህይወት እስካለው ድረስ ይደርሳል። ስለ ቀነኒ አውሩ። ኦኬ ትላልቅ ፕላትፎርም አላችሁ። ምላሳችሁም 7 ሜትር ምናምን ብልግናውንም ምኑንም ትችሉታላችሁ። ስለ ቀነኒ አውሩ። ስለ ቀነኒ አውሩ። ይደበድባታል አለች። አብሰሉት ሊቀጠቅጣታል። ቀነኒን ጉዳይ መርሳት አለብን ብዬ አላስብም። እቺን ልጅ ይደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼ የምታውቁ ናቸው። ግን እውነታውን ትታችሁ ዮኒ ማኛ ሀቁን ስለተናገረ ለምን ዮኒ ማኛ ትክክል ሆነ ሀቅ ተናገረ ከሱ ተቃራኒ መሆን አለብን ብላችሁ ሌላ ቪዲዮ የሰራችሁ እነ ዳልቻ የምትባል ከብትን ቁርጥ የምትባል መርዘኛ እነሱ የዚችን ምስኪን የዚችን ንጹህ ነፍስ ምን አድርገዋል? ህይወቷን ደብቀውታል። ቺን የመሰለች ኦሮሞ ያውም የገዛ ደማችሁ ሆነ እንደዚህ እያደረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲህ ያለችው ፋሻውላለሁ የተጠቀለለ ይቀጠቅጣት ነበር። አንዱ አለም ይመታት ነበር። ከሷ በፊት ዴት ያደረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መጥተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው? harrawaanaat fidee ishii barbaade bakka jirtu deemee nana dabama fudhadheera adabamuu keen biroo bakka itti badeemutti nu qabda. Meeqan koodhisiiti ati maalirra jirta? waan inni irra jiru baruufaa yaarifataniirtu eegaa nutti hime galata እያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅርን፣ በረከትን ተመኝንላችሁ አበቃው። በሌላ መረጃ እስከምንገናኝ ቻው።